እነዚህ የሴት ጃይንቶች ናቸው እና እነዛ ደግሞ የዓለማችን ጠንካራ ድንኮች ናቸው። እናም ጠንካራ በሆኑ ውድድሮች የምናጋፍጣቸው ይሆናል እና እኛም የምንፈልገው ማን ነው ጠንካራው? እናም የምንጀምረው አንዴ ብቻ በሚነሳ በባርቤል ስኳት ውድድር ነው። እናም የምንጀምረው በማያና በሎሬንዞ ጀለሴ ነው። እንቀጥል። ስሙኝ፣ ክብደቱ እየጨመረ ነው የሚሄደው። እናም ቀድሞ የጣለ ሰው ይሸነፋል ማለት ነው። እርግጠኛ ነኝ አንተ ነው የምጥለው። ኧረ ላሽ እናንተ ነው የምጥሉት። አሁን የምንጀምረው ባሩ ላይ ያለውን ክብደት በማንሳት ነው። እዛ ጋር ያለው ሰውዬ እንዳትወድ። አንዳንድ ከባድ ክብደቶች ይኖራሉ። ምንም እንኳን እነዚህ ሰዎች ትንሽ ቢመስሉም 320 ኪሎ ግራም የሚመዝን ክብደቶችን በማንሳት ሎሬንዞ ይታወቃል። በእሱ ላይ እምነት አለኝ። ዛሬም ብዙ ክብደት የሚያነሳ ይመስለኛል። ቀላል። እንቀጥል ማያ። ይገርማል፣ አንስተዋለች። ትልቁ ነገር እዚህ ጋር ሚዛንህን መጠበቅ ነው። እሺ ላግዝሽ። አንቺ ትከሻሽ ትልቅ ነው። እየቀለድሽብኝ ነው። መንካት እችላለሁ? ልንካው? ማን ነው ግብደው? ማን ነው ትልቅ ትከሻ ያለው? ይመስለኛል አንተ ከነሱ ጋር ነው መወዳደር ያለብህ። ይቅርታ እናቴ። አይከፈልበትም። ቻናሉን ሰብስክራይብ አድርጉ። 405 ፓውንድ ባሩ ላይ እናገኛለን። አንተ እቺ ከኔም ጠንካራ ናት። አንሺው። ቀጥል ሎሬንዞ። ቦታ ትፈልጋለህ? ቦታ አትፈልግም? እሺ አሁን ምን እየተሰማ ነው? እሷ በጣም ጠንካራ ናት። 405 ፓውንዱን እኮ አንስተዋለች። እነሱ እኮ እዛ ጋር ተሰብስበው ንግግር እያደረጉ ነው። ታያቸው በቃ። አሁን ወደ አምስተኛው ተጨማሪ ክብደት መሄድ እንችላለን። እሺ ሎሬንዞ ምን እየተሰማህ ነው? አረ በጣም ጥሩ ላይ ነኝ። እኔ ዝግጁ ነኝ ተጨማሪ 6 ክብደቶችን ለማንሳት። እንቀጥል እሺ ጀለሴ። ነገር ግን ተጨማሪ ክብደት ከማንሳታቸው በፊት እነዚህ ግዙፍ ሴቶች አጸያፊ ንግግር መናገር ጀመሩ። ምንድን ያልሽው አንቺ? ምንድን ያልሽው? አረ እነዚህ እኮ የሚያክሉት አንተ 3 ኢንች ነው። ተይ እንጂ እንደዛማ በይ። 3 ኢንች መሆኑ ቆይ ምን ችግር አለው? አረ ምንም፣ ጓደኞችሽን ነው የጠየቅናቸው። አይ ለሪሰርች ያህል ነው። ጋይሶች ይሄን ያህል ይከብዳል ብዬ አልጠበቅኩም ነበር። 5 የሚያክሉ ክብደቶችን አንድም ሴት ስታነሳ አይቻል አቅም። እናም አሁን ሳይ የመጀመሪያ ነው። ተከታተሉኝ። እናም 5 ክብደቶችን ልታነሳ ነው። እኔም በህይወቴ ጭራሽ ሰርቼው አላቅም። እኔም ዛሬ የመጀመሪያ ነው። ከዚህ በፊት አድርጌው አላቅም። ሞክረሽው አታቂም? አዎ። እሺ ተጠንቀቂ። እዚህ ጋር ነኝ። እየተንቀጠቀጠች ነው። አንሺው። አንስተሽዋል። ጥሩ ስራ። ነይ ወደፊት። ለአንቺማ እንበረከካለን። በቃ ክብር ይገባሻል። 495። ወይኔ ጉዴ! በጣም አከብርሻለሁ። ሆኖም እንኳን ይህ ለሷ በጣም ትልቅ ክብደት ቢሆንም 495 ለሎሬንዞ ምንም ችግር የለውም። የምር እርግጠኛ ሆንክ? ቀላል ነው። አንተ እብድ ሰው። በቃ ሰላም ነው፣ ተረጋጉ። ጄሲ ለወንዶች አንድ እንደሰጠ አውቃለሁ፣ ነገር ግን እኔ ሌላ ነገር ልሰጥ እችላለሁ። በስመ አብ! ወይኔ ጉዴ! አሁን እዚህ ጋር 2 ከግማሽ ጨምረንበት 500 ፓውንድ አድርሰነዋል። ይሄን ክብደት ማንሳት የብዙ ሰዎች ህልም ነው። ሂጂ። አንሺ። አረገችው እንዴ? አደረገችው። እሺ ወንዶች፣ እሺ አሁን መጨረስ አለብህ። ይሄ የእሷ የመጨረሻዋ ክብደት ነው። እሺ ተስማምቻለሁ፣ አረገዋለሁ። 585 ፓውንድ ባሩ ላይ አለ። ሁሉ ነገር ጥሩ ነው። ጥሩ ስራ ነው። ቀጥል። አንድ ጨምር። አንድ ይቀራል። እሺ የመጀመሪያ ውድድራችንን እነዚህ ጠንካራ ድንኮች አሸንፈዋል። ወደ ቀጣይ እንለፍ። የአሁኑ ውድድራችን የቡድን ስራ የሚጠይቅ ነው። ይሄ 6000 ፓውንድ የሚመዝን የድራገን መኪና ነው። ይሄን መኪና ጎትቶ አረንጓዴውን መስመር ያሳለፈ ውድድሩን ያሸንፋል። በዚህ በኩል 2 ሴት፣ ከዚህ ደግሞ 2 ወንድ ይወዳደራሉ። ውድድሩን ወንዶች ይጀምራሉ። አዎ ማድረግ እንችላለን። ከጎኔ ደግሞ ረዣዥም ሴቶች አሉ። ማን ነው የእናንተ ምርጡ ቲም? አይከፈልበትም። ቻናሉን ሰብስክራይብ አድርጉ። እሺ ለመጀመር ዝግጁ ናችሁ? 3 2 1 ጀምሩ። እንዴ እንደዚህማ ከሆነ ማሸነፍ አትችሉም። በጣም እኮ ቀስ ብላችኋል። በል እንጂ ሳቡት፣ ጎትቱት። አረ ደርሳል። ሳበው፣ ደርሳል። በፍጥነት ሳበው፣ ደርሰናል። አንተ ቀስ አትበል፣ ፍጠን እንጂ ፍጠን። አረ ፍጠን፣ ደርሳል። ፍጠን፣ ደርሳል። በጣም ደርሳል፣ ቀርባል። አሪፍ ነው። በርቱ። ጎትተው። ጥሩ ነው። ጎትተው። ሳበው። በሚገባ አልፋችሁታል። እንቀጥል። እሺ አሁን እንቀጥል። በውድድሩም ያስመዘገቡት 19 ሰከንድ
ከ30 ሚሊ ሰከንድ ነው። ይሄ በጣም ምርጥ ነው። ይመቻችሁ ይመቻችሁ። ሳስበው የተረጋጋሽ ይመስለኛል። ምን አባን ያልከው? በጣም የተረጋጋሽ ይመስለኛል። እሺ ልረጋጋ እንዴ? እነሱን ለማዳመጥ እኮ የግድ ዝቅ ማለት አይኖርብሽም። አንተ ራሱ እኮ ዝቅ ማለት የለብህም። ያማቸዋል እንዴ? አሁን እኮ የኛ የግሩፕ አባል ነህ። እኔም ደስ ይለኛል ከእናንተ ጋር አብሬ በመሆኔ። ቀጣዩ የሚሆነው የሴቶች ተራ ነው። ይህን ማሸነፍ በእውነቱ ለሴቶች ያስፈልጋቸዋል። ነገር ግን እድሉ አሁንም ወደ ወንዶች ያዘነበለ ነው። 3 2 1 ቀጥሉ ቀጥሉ ቀጥሉ። እሺ ሴቶች ተንቀሳቀሱ፣ ተራመዱ ተራመዱ። አታልፉም። ሂዱ እንጂ 8 ሰከንድ ሆኗችኋል። ግፉ ግፉ ግፉ። ሂዱ ሂዱ ግፉ። በጣም መግፋታችሁን ቀጥሉ ቀጥሉ። አረ ማድረግ እንችላለን። ወይኔ ጉዴ። ቀጥሉ ቀጥሉ። ሞክሩ ሞክሩ። በእግዚአብሔር ስም ይሄ በጣም ተቀራራቢ ነው። በጣም ቀርባችኋል። በቃ እኛን የሚደበደቡበት ምክንያት የለም። ወንዶች 19 ሰከንድ ከ39 ሚሊ ሰከንድ አግኝተዋል። እናም ሴቶች 19 ሰከንድ እናም 23 ሚሊ ሰከንድ። ሴቶች አሸናፊ ሆነዋል። ተሸንፋችኋል። ተዘግዘቂ ተዘግዘቂ። አቦ ሌላ ተጨማሪ ውድድር ይኖረናል። እንሂድ ወደ ቀጣዩ ውድድራችን። እሺ እንሂዳ። በቀጣዩ ውድድራችን የምናገኘው የጅምላ ትግል ሲሆን ማድረግ የሚጠበቅባችሁ ዱላውን ሳትለቁ ሰውየውን ከመስመሩ ማሳለፍ ብቻ ነው። እናም በዚህ ውድድር ከ3 ሰው 2ቱ ማሸነፍ ይኖርበታል። እናም በመጀመሪያው ራውንድ ሉሲና ካየልን አግኝተናል። እንቀጥል ሉሲ፣ እንቀጥል ካየል። አድርጊው ሉሲ። ታደርገዋለህ ካየል። ተዘጋጅተሃል? 3 2 1 ቀጥሉ ቀጥሉ ቀጥሉ። ለመኩራራት አይደለም ግን አሁንም እኛን ያሸነፍነው። የመጀመሪያውን ነጥብ ሴቶች አሳክተውታል። ተሸናፊዎች ወንዶች፣ እኔ ከናንተ ጋር ነኝ። እሺ ችግር የለም ችግር የለም። ይሄው ለናንተ 1 ነጥብ ላስገኝላችሁ ነው። 1 ነጥብ ልታስገኝላቸው ነው። እሺ እንቀጥል። አንቺ በጣም ረጅም ነሽ በፈጣሪ። እሺ ከተሸነፍክ የናንተ እንደ ኔጌቲቭ ይቆጠር። እዴ ምንድነው ብሮ? ይሄ ተመችቶኛል። አረ ፍትሃዊ ኑን እንጂ ነጥብ ብሰጣቸው እኮ ሊጥሉት ይችላሉ። አረ በሱ ላይ እምነት አለን። ማድረግ ትችያለሽ ኮይኒ። አረ እኔ እየቀለድኩ ነው። ፈታ በሉ። ተዘጋጃችሁ? 3 2 1 ቀጥሉ። እሺ ጎትቺው ጎትቺው። ጀግና እየመራሽ ነው። ጎትቺው። ታደርጊዋለሽ። ቀጥይ ቀጥይ። በርቺ በርቺ። ጄሲ ታደርገዋለህ። እንዴታ! አይከፈልበትም። ቻናሉን ሰብስክራይብ አድርጉ። ጄሲ አፍጥነው። አንቺ ጎትቺው እንጂ። ያውኑ ነጥብ ለወንዶች ነው። ቀጣይ እናሸንፋለን። አሁን ማን ነው ከናንተ? ብሪት ነው የምትወዳደረው። ወይኔ ጉዴ፣ በጣም ፈርተሃል እኮ። ቀጥል እንጂ ጃግ። አንተ ደግሞ ቀልድ አታውቅም እንዴ? ቀልድ ነው እንዴ? ተጨባበጡ። ቀጥይ ብሪት። ታደርገዋለህ ቶም። አሁን ይሄ ውድድር በቶም ጫና ላይ ወድቋል። ምክንያቱም ይሄን ከተሸነፉ ቀጣይ የሚመጡትን ውድድሮች እንዳለ ሊሸነፉ ይችላሉ። ሁሉ ሰላም ነው ወንድሜ? አዎ። እርግጠኛ ነህ? አረ እኔ የምፈልገው መሃል ላይ መሆን ነው። ይህ ነበር ያሳሰበኝ። እሺ ተዘጋጃችሁ? 3 2 1 ቀጥሉ። እንዴ ተሸነፈ እኮ እንዴ! ትንሽ እንኳን አሞክርም? አንተ አጭር ሰው ዱላውን እኮ መሳብ ነበረብህ። እሺ ሰርቷል። እንዴት ነው? አስደሳች ነበር? አዎ አሪፍ ነው። ይሄን ራውንድ ሴቶች አሸንፈዋል። በእርግጠኝነት ቀጣይ ውድድር ለእናንተ የሚሆን ነው ጀለሶቼ። እንሂድ። እንኳን ወደ ዴድሊፍት ጓይሌት በደህና መጣችሁ። እያንዳንዳችሁ የተደረደረውን ክብደት ማንሳት አለባችሁ። 1 2 3 4 5 ክብደቶች አሉ። መጨረሻ ላይ የቀረው እና የመጨረሻውን ክብደት ያነሳ ሰው ለቡድናቸው እሱ ያሸንፋል። እናም ለዚህ ውድድር ድንኮቹ ሎሬንዞን መርጠዋል። እሺ ወይዘሮ ሜ የታለች? ማን ነው የሚወዳደረው? ብሪቲን አግኝተናል። ተጨባበጡ ተጨባበጡ። ተዘጋጃችሁ? 3 2 1 ጀምሩ። እሺ ቀጥሉ። 135 ጠንካራዎች ድንኮች ጨርሰው ወደ ሌላው ፕሌት አልፈዋል። እሺ እንቀጥል። ይሄ ሁለተኛ ፕሌታችሁ ነው። ወይኔ አሁንም በፍጥነት አንስቶ ወደ ቀጣይ አልፏል። ብሪቲ እንቀጥል። ጀለሶቼ በርቱ። አንሳው። በጣም ቀላል። እሺ ወደ ቀጣዩ እንለፍ። አሁን ትልቁን ክብደት አግኝቼዋለሁ። እንቀጥል ሴቶች። ሎሬንዞ አሁን 4ኛው ክብደት ላይ ደርሷል። ብሪቲ እስካሁን 3ኛው ጋር ናት። ቀላል ነው። ጎበዝ። አንሺው። ኧረ አይሆንም። እሺ በቃ ለሁለት እናንሳው። ሎሬንዞ አሁንም ክብደቱን አንስቶታል። ኤምሊና ብሪቲ እንደዚህ ማድረግ እንደማይቻል አልነገርኳችሁም?
እሺ መቀጠል እንችላለን ከተመቻችሁ። ጥሩ ስራ አደረጋችሁት። እሺ ሎሬንዞ ቀጥል ሎሬንዞ። እናም ሎሬንዞ የመጨረሻውን ለማንሳት እያሟሟቀ ነው። እናም ሴቶቹ ለብዙ በማንሳት አዲሱ ስልታቸው የተመቻቸው ይመስላል። ፍጠን እንጂ ሎሬንዞ፣ ሴቶች እኮ አሁን ወደ 405ቱን ለማንሳት ሊሄዱ ነው። አንሳው ሎሬንዞ። ቀጥሉ ሴቶች። ወይኔ አንስተውታል። ጉልበታችሁን ተመልከቱት፣ አንስተውታል። እናም ሴቶቹ አዲስ ስልት በመጠቀማቸው ምክንያት ወንዶቹ የተሻለ ነገር ያሰቡ ይመስላል። እናም ወንዶቹ ከሴቶቹ በብዙ መጠን ያነሱ ናቸው። ለ3 ሊያነሱት ነው። የምራችሁ ነው? ለ3 ልታነሱት ነው ይመስለኛል። እዛ ጋ ያሉት ሰዎች ከኛ ጋር መፎካከር የሚችሉ አይመስለኝም። 3 ሰዎች አንድ ክብደት ላይ። ወይኔ ጉዴ! ይህን በቪዲዮ አይቼዋለሁ። አንሱት ወንዶች። ቀላል። ተሸንፋችኋል። አሸናፊዎቹን አግኝተናል። አሸናፊዎች እኮ ናችሁ። ናግጨኝ። እሺ እዚህ ጋር ደረቴ ጋር። ቀጥል አንተም። ቀጥል። በሚቀጥሉት ውድድሮች የተሻሉ ህጎችን አመጣለሁ። ይቅር በሉኝ። እና ስለ ይቅርታ ስንነጋገር ማያ ከባልደረቦቿ ይቅርታ የፈለገች ይመስላል። በእውነቱ ያናደደኝ እነሱ ያነሱትን ለ3,500 እኛም እኮ ለ3 ማንሳት እንችል ነበር። እሺ ሰላም ነው፣ ምንም ጉዳት የለብሽም። እሺ የሚቀጥለው የገመድ ጉተታ ነው። አረ እሱንም አውቀዋለሁ፣ ተወዳድሬው አውቃለሁ። ኦ እሺ ተጮቼው አውቃለሁ። እናው ለገመድ ጉተታው ዝግጁ ነሽ? እንሂድ። በቀጣዩ ውድድራችን የገመድ ጉተታን አግኝተናል። ግን ሰርፕራይዝ ላርጋችሁ፣ ውድድሩን ከፋፍለን ነው የምናደርገው። ውድድሩም 1 ለ1 3 ዙር ይኖሩታል። 3 ለ1፣ 3 ለ2 እና 5 ለ5። እናም ተጫዋቾች በመስመሩ መሃል ላይ መሆን አለባቸው። እሺ ተዘጋጃችሁ? ልንጀምር ነው። እናም በመጀመሪያው ራውንድ ጄርሚ፣ ቶም እና ኬሊን ከማያ ጋር አገናኝቷል። ወደ እውነታው ስንመለስ ግን ጃይንቶች ይህን ውድድር የማሸነፍ ከፍተኛ እድል አላቸው። ምናልባት ለማሸነፍ ገመዱን ሰውነት ላይ መጠቅለል አለብህ። ሊሾ ጋር መራመድ እንደምችል ተስፋ አለኝ። እና ቆይ ምን ሊፈጠር ነው? አረ ወገብ ጋር ማሰር አልችልም እኮ። በቃ እናንተም ይሄን ሀሳብ ተጠቀሙት። ምን? ማን ያለው? እኔን ያልኩት። እነዚህ ሰዎች መብረራቸው አይቀርም። እሺ እንጀምር። 3 2 1 እንጀምር። ጎትቱት። ወይኔ ጉዴ! ጎትቱት። ወይኔ በእግዚአብሔር ስም አድርጋችሁታል። እስኪ ተመልከቷቸው። አሸናፊዎች እነዚህ ናቸው። 3 ለ1 በሚሆኑበት ጊዜ ድንቅዮቹ ማያን ማሸነፍ ችለዋል። ነገር ግን 3 ለ2 ከሆኑስ? 3 ወንዶች 2 ሴቶች። ማያስ ተናዳ የበቀል እርምጃ ትወስድ ይሆን? እኔ ማሸነፍ እፈልጋለሁ። ቆይ እሺ ማን ነው አብሮኝ የሚጎትተው? 3 2 1 ቀጥሉ። ጎትት። እንቀጥል። አረ ብልጫ! አረ ይሄ እኮ ጦርነት ነው። ቀጥሉ። አረ ቀጥሉ። ጎትቱት። እንቀጥል። እሺ ቀጥሉ። ይበቃል። አሸንፈናል ጀለሶቼ። እናም ሴቶቹ በመጨረሻም ጥንካሬያቸውን ካረጋገጡ በኋላ ወደ 5 ለ5 ውድድር የምንሻገር ይሆናል። እሺ ወንዶቹ ተዘጋጃችሁ? ሴቶቹስ ተዘጋጃችሁ? እስቲ እሺ ጌታዬ በሉ። አዎ ትንሹ ሰው አንተ እኮ ነህ እሺ እናቴ ማለት ያለብህ። እሺ ሁላችሁም የፈለጋችሁትን ማለት ትችላላችሁ። ይሄ የማሸነፊያ ውድድር ነው። 3 2 1 ጀምሩ። ግፉ። አረ በፍጥነት እየሄደ ነው። ቀጥሉ። አሁንም መስመሩን አላለፈም። ሳቡ። እንቀጥል። አረ ሳቡ እንጂ። አቁሙ። ወይኔ የሴቶች ኃይል! ሴቶቹ አሸናፊነታቸውን ተቀብለዋል። አሁን ሴቶች ግንባር ቀደም ሆነው በመገኘታቸው በራስ መተማመናቸው ከመቼውም ጊዜ በላይ ከፍ ያለ ነው። የመጨረሻው ውድድራችን ሴቶች ማሸነፍ ከቻሉ ዊናቸውን ወደ ቤት ይዘው መሄድ ይችላሉ። ወንዶች ደግሞ ይሄን ካሸነፉ ወደ ማጣሪያ ያልፋሉ። የኔ ሐሳብ እንዳትሸነፉ ነው። እናም የዚህ ውድድር ህግ በጣም ቀላል ነው። እናም ሴቶችና ወንዶች 3 ጊዜ በነፃ ትግል ይወዳደራሉ። በመጀመሪያ 1 ለ1፣ ከዛም 3 ለ3፣ ከዛም 5 ለ5። ጉልበቶ መሬት ከነካ ወይም እግሮ ከክቡ ከወጣ ይሸነፋሉ። እሺ ከ1 ለ1 እንጀምር። በነገራችን ላይ እያንዳንዱ ዙር ካለፈው የተሻለ ነጥብ አለው። ተግባባን? 3 2 1 ቀጥሉ። ወንድሜ ቀጥል እንጂ። ፑልማን ያሸንፋል። ወይኔ እሷ ወጣለች። አዎ ወጣለች። እንቀጥል። በመጀመሪያው ራውንዳችን ወንዶች አሸንፈዋል። ቀጣዩ ውድድራችን የሚሆነው 3 ለ3 ነው። 3 2 1 ቀጥሉ። እሺ ገፍትራት እንጂ። ኧረ በጣም ይገርማል። እንዴት ነው? ሰላም ነሻ? ሰላም ነው። እናንተ ወንዶች ኑስቴ ወደዚህ። ሁለተኛውን ውድድር አሁንም ወንዶች አሸንፈዋል። ቀጣዩ ውድድራችን የሚሆነው 5 ለ5 እንዳለ ነው የሚገቡት። ሁላችሁም ውስጥ ግቡ። ተግባባን? አዲስ ስልት ማምጣት አለባችሁ። ይሄ የመጨረሻው ውድድር ነው። እኔ ጭራሽ እንደዚህ አልጠበቅኩም። 3 2
1 ጀምሩ። ቀጥሉ። ተጠንቀቅ አንተ ተጠንቀቅ። ወይኔ ጉዴ ወጣለች። አዎ ወጣለች። አልወጣም። አዎ እሱ አልወጣም። ወይኔ በእግዚአብሔር ስም የመጨረሻ ሰዎች ተነስተዋል። ቆይ አንተ ወድቀሃል አይደል? ወይኔ ጉዴ ወንዶቹ አሸንፈዋል። እንዴት ነው ሰላም ናችሁ? የመጨረሻው የማሸነፊያ ውድድራችን የሚሆነው ሴቶቹ ወንዶቹ ሴቶቹን ተሸክመው ይሮጣሉ። እሺ ወደ ውድድሩ ግቡ። እሺ አንተ ማንን ነው የምትሸከመው? እሺ እሷን ነው የምፈልገው። እሱ ኤሚሊን ፈልጓታል። እሺ አንቺስ ማንን መሸከም ትፈልጊያለሽ? ጄርሚ ማን ወደ እኔ መጀመሪያ ይመጣል? እዛ ጋር የሚታየውን አረንጓዴ ነገር መዞር እና መመለስ ይሆናል። 3 2 1 ጀምሩ። እንዴ እሷ እየመራች ነው። ታደርጊዋለሽ ጀለሴ። ሂድ። ቀጥል። አሸናፊዎቹ ነዋል። አሸናፊዎች ትችላላችሁ፣ ወንዶች ትችላላችሁ። አቦ በጣም ትችላላችሁ። ጥሩ ስራ ነው። ሁላችሁም ተጨባበጡ። እዛ ጋ ያለህ እንዴት ነህ? እናም ቪዲዮ ከተመቻችሁ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ መልካም ቀን።